በኢየሱስ ስም ቅዱሳን ወገኖቼ የጌታ ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል? የእግዚአብሔር ስም የተባረከ ይሁን። አሁን ደግሞ እንግዲህ በ2026 ዓመተ ምህረት እንደዚህ በመጀመሪያው ወር ተገናኝተናል። ዛሬ የመጣሁበት ትልቁ ምክንያት ከፊታችን ጃንዋሪ ሰርቲ ጀምሮ እንግዲህ የሚጀምር ተከታታይ ለወራቶች ትምህርቶች ይኖሩናል። በዚህ ትምህርት ላይ እንግዲህ ተገኝታችሁ የእግዚአብሔርን በረከት እንድትካፈሉ ጥሪ ለማድረግ ነው። ርዕሳችን እንግዲህ የተስፋ መንፈስ ቅዱስ በሚል እንዴት መንፈስ ቅዱስ በተስፋ እንደመጣልን በኪዳን እንደመጣልን የሚያሳይ ትምህርት ነው። ስለዚህ እግዚአብሔር በብዙ እንደሚባርከን በብዙ ደግሞ እግዚአብሔር እንደሚጠቅመን አምናለሁ። እግዚአብሔር በሁሉ አቅጣጫ ደግሞ ክንውን እንዲሰጠን ጸልዩልን። ስለዚህ በዚህ ቀን ተገኝተን የእግዚአብሔርን ሀሳብ እንድንካፈል አስቀድሜ እንደው ጊዜያችሁን እንድሰጡ ለመጠየቅ ነው የመጣሁት። እንግዲህ ሁላችሁን እምላለሁ አስቀድማችሁ እንዳደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ ሁሉ እግዚአብሔር ይባርካችሁ። እንኳን ወደ አልፋ ፓወር ስፕሪንግ በሰላም መጣችሁ። እግዚአብሔር ደግሞ በብዙ ነገር እንዲባርከን ጸልዩልን። እንግዲህ በብዙ መከናወን አሁንም ደግሞም እግዚአብሔር ይረዳናል ብዬ አምናለሁ። እግዚአብሔር ይባርካችሁ። ተባረክ። በሚቀጥለው እንግዲህ ትምህርት ውስጥ እንገናኛለን ማለት ነው። ሁላችሁንም ወደዚህ ትምህርት እውነት እጋብዛችኋለሁ። ተባረኩልኝ። መልካም ጊዜና ታይም ይሆንላችሁ። ተባረኩ። ብሩካን ሁኑልኝ።